አርገዋል ቢባል ራሱ መታ ለማስታረቅ አልሞከረችም። ቁጭ አርጋ አላወራችንም። አርጋቸዋል ብላ አልጠየቀችንም። ምክንያቱም ስለምታውቅ እንደማናረገው። ኖ ሪሚ አንድ ጥያቄ ልጠይቅሽ አፉ በይኝና ጎረቤቷ ማዘርን እኛ ባይዘዌ ማዘርን እኛ በኔጌቲቭ ወይ እናንተንም ነገር በኔጌቲቭ ይዘን አይደለም እዚህ ሚዲያ ላይ አንቺ አጠፋሽ እናት አጠፋች እናች በደለች አይደለም። እንደ አንድ እናት ተሰምቶኝ እናታችን ስለሆነች ከተናገረችው ነገር አንፃር መደገፍና ሰፖርት መደረግ እንዳለባቸው ስለማመን እናት ደግሞ ልጇን ቆርጣ እንደማጥል ስለማመን ለዛ ነው እናታችንን ይዘመተን እዚህ ጋር ሰፖርት የምናደርገው ድጋፍ የምንሰጠው። እናንተንም የሚቸት ሰው አልገባም፣ እናንተንም የሚያጥላላ ሰው አልገባም። 40 ምናምን ሺህ ባለበት ህዝብ ግን ከእናት ጋር እህትሽ ታላቅ እህትሽ የተመላለሰችው ነገር አንደኛ ስሜታዊም ሊሆን ይችላል፣ አግሬሲቭም ሆኖ ይችላል፣ ወዘተ የመሳሰሉ ነገሮች ሊኖሩ ይችላሉ። ሪሚዬ ግን እኛ ጎረቤት ነገር ያደረገችው እንዲፈንድ ለማድረግ ነው። ገብቶሃል አይደለ? በስርዓት ያየ ሰው እሱን እኮ አንደርስታንድ አድርጓል። እዚህ ጋር እየተደረገብን ያለውን ነገር ስላወቀች እኛ ዲፌንድ ለማድረግ ነበር የገባችው። ማይሆን ነገር የድሮ ቁስሏ ተቀሰቀሰባት። ሰው ናት፣ ስሜታዊ ትሆናለች። አዎ ማውራት የሌለበትን ነገር አውራች። ባይዘው ግን ማሚ ለጎረቤት እኮ ደብዳቤ ጽፋለች ራሴን አጠፋለሁ ብላ። የምታድረውም ጎረቤቱ ላይ ቁጭ ብላ ነበር ብዙ ነገር ስታደርግ ነበር። አይደለም እኛ አሁንም ቢሆን ብዙ ነገር የተወረው ነገር እንዳለ ልክ እንዳልሆነ እኛ ልቦናችን ያውቃል። ግን ጅስትኛ የኛ ፍርድ እኛ ከአላህ ነው የምንጠብቀው። እዚህ ጋር ወተን እንደዚህ ማለት ስላልፈለግን ነው ዝም ያልነው እንጂ እኛ ጋር እውነት ሳይኖር ቀርቶ አይደለም። ዝምታ ግን ይጎዳል። ዝምታ ይጎዳል። ታውቂያለሽ አይደል? እኛ ከአላህ ነው የምንጠብቀው። ከአላህ ነው። ብራቮ። አላህም ደግሞ ሰበብያ ይፈልጋል። ሰበብ አስባቦችን ይዘሽ አንቺ ልጅ ምንም ነገር ብታወራ ማለት ነው ይሄን ህዝብ ማሳመን ትችላለች? አትችልም። አንዴ ና ሪምን እናስታንዲ ከሪም ጋር ትንሽ ሳላለን ይሰጠኛል። ትንሽ ደቂቃ ሀቢቢ። አይ አይደለም፣ አትጫናት። ሚዲያ ላይ ትምጣ ያለውን ነገር ታወራ በሚለው ነገር ላይ አትጫናት። አይደለም እንደዛ አይደለም እየተጫንኮት ያሉት እኮ ሳልዬ። አንዳንዴ ምን አለ መሰለ በህይወት ላይ ብዙ ነገሮች ሀፕን የሚያደርጉበት ነገሮች አሉ። አሁን እኔ ብዙ ጊዜ ልጆቻቸው ሲነሱ እዚህ ሚዲያ ላይ አታንሱ ምለው አንዳንዴ ሚዲያ ላይ የወጣ ነገር በህይወታቸው ላይ ብዙ ተጽዕኖ ያመጣል። ለምሳሌ በትዳር ህይወት ላይ ብትገባ በምትወልደውም ልጅ በብዙ ነገሮች ብሮ ይሄኔ እኮ እናትን የምታስጨንቅ ሰው ትሆናለህ። አሁን ከታች እዚህ ጋር ምጽፈው እዚህ ጋር አትሞልክም እንደ ሞዴሬተር አለ አይደል? እንደ አንተ ጎርኮ ላይ የመጣ ጻድቅ ይሆናል። ሙይት አድርገው ምን በልቶ ማይጠግብ ሁሉ እዚህ ጋር መጥቶ ቢጮ ምን ያደርግልናል? እኛ እኮ ለአላህ ብለን ነው የምንሰራው። አንተ እዛ ጋር የቀበሌ ቤትን እዛ ጋር አንተ በወር 1000 ብር እየጠበቀ ነው። እዚህ ጋር እኛ በወር 100,000 ብር እየጠበቀን ሰዓታችንን መስዋዕትነት እያደረግን ነው ገብተን ለማስታረቅ። እህታችን ነች